ሰላም ሰላም እንደምን አላችሁ? በዛሬው ቪዲዮአችን የምናየው እናቶች ጡት ሲያጠቡ ከመጠጣት መቆጠብ ወይም ደግሞ በሚያጠቡበት ወቅት መተው ያለባቸውን መጠጦችን ነው። እስከ መጨረሻው አብራችሁን ቆዩ። እናት ልጇን ጡት በምታጠባበት ወቅት ከአንዳንድ መጠጦች ራሷን መቆጠብ ወይም ደግሞ ጨርሶ መተው ሊያስፈልጋት ይችላል። ምክንያቱ ምንድነው? የምትወስዳቸው መጠጦች ወደ እናት ጡት ወተት ይገባና የልጆችን ጤና ሊጎዳ ስለሚችል ማለት ነው። ወደ ዝርዝሩ እንግባ። እናቶች ጡት በሚያጠቡበት ወቅት መተው ያለባቸው ወይም ከመጠጣት መቆጠብ ያለባቸው 6 አይነት መጠጦች አሉ። ከነዚህም ውስጥ አንደኛው አልኮል ነው። አልኮል በምታጠባበት ወቅት እናት ሙሉ በሙሉ ብትተው ይመከራል መውሰዱን። ለምሳሌ አልኮል የምንላቸው ቢራ፣ ወይን ወይም ደግሞ በቤት ውስጥ የሚዘጋጁ መጠጦችን ያካትታል። እናት ጡት በምታጠባበት ወቅት አልኮል የምትወስድ ከሆነ አልኮል ወደ እናት ጡት ወተት ይገባና ህፃናት ደግሞ ያንን ወተት በሚጠቡበት ወቅት እንቅልፋቸውን ሊከለክላቸው ይችላል። እንቅልፍ ላይ ችግር ሊፈጥር ይችላል። ወይም ደግሞ የህፃናት የአመጋገብና ስርዓት ላይ ችግር ሊያስከትል ይችላል። አማራጭ የሚሆነው ከጠጡ ደግሞ ወዲያው አለማጥባት፣ የተወሰኑ ሰዓታትን መቆየት፣ ከ2 እስከ 3 ሰዓት ድረስ መቆየት ይመከራል። ሁለተኛው እናት በምታጠባበት ወቅት መጠጣት ወይም መቆጠብ ያለባት መጠጥ ካፌን ያላቸው መጠጦችን ነው። እነዚህ ካፌን ያላቸው መጠጦች የምንላቸው እንደ ቡና ሊሆን ይችላል፣ ኢነርጂ የሚሰጡ መጠጦች፣ ሻይ እና ኮላን ያካትታል። ምክንያቱ ምንድነው? እናት ካፌን ያላቸው መጠጦች የምትወስድ ከሆነ ካፌኑ ቀጥታ ወደ ጡት ወተት ይገባል። ይህም ልጆችን እረፍት እንዳይኖራቸው ወይም ደግሞ ነጭናጫ ሊያደርጋቸው ይችላል። ሶስተኛው የምታጠባ እናት መውሰድ የሌለባት ወይም ከመውሰድ መቆጠብ ያለባት መጠጥ ከእጽዋት ሻይ የሚገኙ መጠጦችን ነው። እንደ ፔፐርመንት ወይም ደግሞ ከስራ ስር የሚገኙ ሻዮችን፣ ለምሳሌ ጂንሰንግ ቲ ሊሆን ይችላል። ይሄ ምንድነው? አንዳንድ እጽዋት የወተት መጠንን ሊቀንሱ ስለሚችሉ በምታጠባበት ወቅት የወተት መጠን የሚቀንስ ወይም ደግሞ ለልጆች ደህና የማይሆን ከሆነ መተው ይመከራል። በአራተኛ ላይ ያለው እናት መውሰድ የሌለባት ጣፋጭ መጠጦችን ነው። ለምሳሌ ሶዳ፣ በጣም ጣፋጭ ጭማቂዎች፣ እነዚህን ባትወስድ ይመከራል። ምክንያቱ ምንድነው? ይሄ መጠጥ በቀጥታ አይጎዳም፣ ግን ብዙ ስኳር የምትወስድ ከሆነ ስኳር ያላቸውን መጠጦችን እናት የምትወስድ ከሆነ የእናትን ጤና ሊጎዳ ስለሚችል መተው ይመከራል። አምስተኛው የምታጠባ እናት መጠጣት የሌለባት ኢነርጂ የሚሰጡ መጠጦችን፣ ለምሳሌ እንደ ሬድ ቡል አይነቶችን መውሰዱ አይመከርም። ምክንያቱም እነዚህ አይነት መጠጦች ከፍተኛ የሆነ ካፌን እና የአነሳሽ ንጥረ ነገሮች ሊኖራቸው ስለሚችል እነዚህም ደግሞ ለህፃናቱ አደገኛ ስለሚሆኑ መውሰዱ አይመከርም። በመጨረሻም የምታጠባ እናት መውሰድ የሌለባት መጠጥ የዲቶክሲን ወይም ለክብደት መቀነሻ ብለን የምንወስዳቸው መጠጦችን ነው። እነዚህ ምክንያቱ ምንድነው? የምታጠባ እናት የምትወስድ ከሆነ ቀጥታ ወደ እናት ጡት ሊገባ ይችላል። ይህም ደግሞ አደገኛ ንጥረ ነገሮች በውስጣቸው ማናቃቸው ሊኖር ስለሚችል ህፃናቱን ደግሞ በጡት ወተት አማካኝነት ሲወስዱት እነሱን ሊጎዳ ስለሚችል ዲቶክሲን ያላቸው ወይም የክብደት መቀነሻ መጠጦችን በምታጠባበት ወቅት መውሰድ የለባትም። አሁን ደግሞ ደህና ወይም የሚመከሩ መጠጦች ምንድናቸው የሚለውን እኔ አንደኛ ምርጫ ውሃ ነው። የምታጠባ እናት ውሃ ብትወስድ በበቂ ሁኔታ ጥሩ ነው። ሌላው ፓስቸራይዝድ የሆኑ ወተቶች፣ ካፌን የሌላቸው ሻዮች እና ደግሞ ከፍራፍሬ የተሰሩ ጭማቂዎችን ወይም ስሙዚዎችን፣ አነሳሽ ንጥረ ነገር የሌላቸው መጠጦችን ወይም ደግሞ ሞቅ ያሉ ሾርባዎችን ከአትክልት የተሰሩ ብትወስድ ይመከራል። ለአሁን አበቃው። በቀጣይ በሌላ መረጃ እስከምንገናኝ በደህና ቆዩ። ይህን መረጃ ከወደዳችሁት ላይክ፣ ሼር እና ለሌሎች